ጉዟቸው በሙሉ በጋሪ ነው። መኪና መግዛት አይፈቀድላቸውም። እዚያውን አሚሾች ቤታቸው ውስጥ ስልክ የለም፣ ቴሌቪዥን አይታሰብም። ቴክኖሎጂ ህይወታቸውን እንዲመራው ራን እንዲያደርገው አይፈቅዱም። ውትድርና ውስጥ ለምሳሌ አይገቡ። እኛ አንዋጋም ነው የሚሉት። ውጊያ ውስጥ የሉበትም። በቤተ ክርስቲያን ቸርች በማነጽ አያምኑ። አሚሾች የሚያገቡት ደግሞ የራሳቸውን ሰዎች ነው። የሚፈልጓቸውን እዛ ይመርጣሉ እና እርስ በርስ ነው የሚጋቡት። ከዛ በኋላ ግን መፋታት አይፈቀድም። ቴክኖሎጂው ሆሊውዱ ምኑ ያበደበት አሜሪካ ላይ እነዚህ ሰዎች የራሳቸውን ንጹህ የሆነ ህይወታቸውን እየኖሩ ያሉት በጣም ሰላማዊ ናቸው። ሰላም። ዛሬ ደግሞ በዚህ ባርኔጣና በዚህ ሰስፔንደር የመሳሰሉን የመጣሁበት አንዱ የሚሄድበትን ቦታ ያመላክታችኋል ብዬ እገምታለሁ። ወደ አሚሾች መንደር ሊሄድ ነው። አሚሾች ማን ናቸው ካላችሁኝ፣ በሰፊው በፔንሲልቬኒያ ግዛት ውስጥ የሚኖሩ ከተፈጥሮ ጋር በእጅጉ ቁርኝት ያላቸው ቴክኖሎጂን በተቻለ መጠን ገፍተው ደጅ ያስቀመጡ በጣም ሲምፕል የሆነ ህይወታቸውን የሚኖሩ ህዝቦች ናቸው። አሚሾች በጣም አጥባቂ የሚባሉ ክርስቲያኖች ናቸው። ለምሳሌ ከዓለም ተለዩ የሚለውን ነገር ሲሪየስ ወስደው በድርጊቶቻቸው ብቻ አይደለም፣ በድርጊቶቻቸው በእጅጉ የሚገርም አይነት መለየት ታዩባቸዋላችሁ። ግን እሱ ብቻ ሳይሆን አለባበሳቸውም ለየት ያለ ነው። አሚሾች በሁል ጊዜ የምታዩቸው በአብዛኛው ጺማቸውን አርዝመው ይሄን አይነት ባርኔጣቸውን፣ ይሄ የአሚሽ ባርኔጣ ነው፣ ባርኔጣቸውን አድርገው ብዙ ጊዜ ጥቁር ወይም ዳርክ ግሬ አይነት ሱሪያቸውን ያደርጉና በሰስፔንደር አድርገው ነው የሚኖሩት። ኦፍኮርስ ኮት የሚጨምሩበታል። አሁን ሴቶቻቸውም ደግሞ ከዚህ የተለየ አይደለም። በአብዛኛው አንድ ከለር የሆነ ለአይን ግቡ ያልሆነ ነገር ነው የሚያደርጉት። ምክንያቱም አንዱ የመለየታቸው ምልክቱም ነው። ይህም ብቻ ግን አይደለም። እንዳልኳችሁ ኢንተርኔት ከሌላው አይደለም። መብራት ብዙዎቹ ከዋናው መስመር ላይ አይጠቀሙም። አንዳንዶች ጄኔሬተር የሚጠቀሙ አሉ፣ አንዳንዶች ተቀመዋሉ። ነገር ግን በአብዛኛው ግን ትራዲሽናሉ ግን ዋናው አሚሽ ግን ምንም አይነት መብራቶች አይጠቀሙም። ፋኖስ ነው የሚጠቀሙት፣ ኩራዝ ነው የሚጠቀሙት። በዛ ነው ህይወታቸውን የሚኖሩት። በጣም ሰላማዊ ነው። ኢንተርኔት የሚባል ነገር እነሱ ጋር አይታወቅም። ሴልፎን የሚባል ነገር የለም። ማይክሮዌቭ የለም፣ ቲቪ የለም፣ ፍሪጅ የለም፣ ልብስ ማጠቢያ ማሽን የለም። በእጅ ነው የሚታጠበው። ማድረቂያ ማሽን የለም። ልክ እንደ አስተዳደጋችን ደጅ ወጥተው ፀሐይ ላይ አጽተው ነው የሚያደርቁት። እና እነዚህ ሰዎች በሚገርማችሁ ሁኔታ እዚህ አሜሪካ ውስጥ ሰልፍ ሰስቴኒንግ ናቸው። ራሳቸውን ችለው የሚኖሩ ሰዎች ናቸው። ምግባቸውን ከዛ አልፎ የሚያስፈልጋቸውን ነገሮች በሙሉ በራሳቸው ማሟላት የሚችሉ ሰዎች ናቸው። አሚሾች በጣም አንዱ የምደነቅባቸው ምንድን ነው? በጦርነት አያምኑ። ምንም አይነት ውትድርና ውስጥ አይካፈሉም። ለውትድርና የሚሆን ምንም አይነት ወጪ አይሰጡም፣ አይረዱም በውትድርና በተመለከተ። ከዛም ባለፈ ደግሞ የፖለቲካ ምርጫው ላይ የፕሬዝዳንት ምርጫ ላይ አይሳተፉም። ምንም አይነት የፖለቲካል ኤሌክሽኖች ላይ አይሳተፉም። ምናልባትም መንግስታችን፣ ዓለማችን በሰማይ ነው የሚሉ ህዝቦች ስለሆኑ ሊሆን ይችላል። እንዳልኩት ክርስትና ላይ በጣም አጥብቀው የሚኖሩ ሰዎች ናቸው። ሰላማቸው ይገርማል። ከሰው አይጋጩ፣ በመካከላቸው ግጭቶች አይሰማ። ከተፈጥሮ ጋር ያላቸው ተግባቦት የሚገርም ነው። እጅግ ሰላማዊ የሆኑ ሰዎች ናቸው። አስተዳደጋቸውን ሄጄ ያሳያችኋለሁ። ትምህርት ቤቶቻቸው ይገርማል። አሁን ዲቴሉን እያንዳንዱ ከማስረዳችሁ እዛ ጋር በኋላ ላይ አሳያችኋለሁ። እስከ ስንተኛ ክፍል መማር ይችላሉ የሚለውን መመልከት ትችላላችሁ። ለምሳሌ እነዚህ ሰዎች ምንም አይነት የጤና ኢንሹራንስ ወይም ሄልዝ ኢንሹራንስ የሚባለው የመሳሰሉ ነገር ውስጥ አይቀበሉም፣ አያገቡበትም። ከታመሙ እራሳቸው ከፍለው ነው የሚታከሙት። ዌልፌር የመሳሰሉት ከመንግስት የሚመጣ ድጎማማ በፍጹም አይነኩም።
በእጅጉ ራሳቸውን ችለው የሚኖሩ መልካም ሰዎች ናቸው። ግብርናቸው ልዩ ነው። ያን ሁሉ ነገር ግን ሲያደርጉ ግን ይሄ ቴክኖሎጂ በስቶበት ፈርቲላይዘሩ የሚደረጉት አንቲባዮቲኩ ምናምን ጨማምረው አይደለም። በእጅጉ ከተፈጥሮ ጋር በሰላም ነው እየኖሩ ያሉት። ከፊላደልፊያ ወደ 1 ሰዓት ገደማ ነው አሁን መንዳት የሚጠበቅብኝ። እነሱ ጋር እንሄዳለን። እዛ ለዊኬንዱን እዛ ለማረፍ ነው ቡክ ያደረኩት። አንዳንዶቹ ገስት ሃውሳቸውን ያከራያሉ። ስለዚህ የእነሱን ገስት ሃውስ አንድ ቤተሰብ ጋር ነው የአሚሾች ቤተሰብ ጋር ነው የምናርፈው። ልጆቼን እና ባለቤቴን ይዤ የምንሄደው እነሱ ጋር እንሄዳለን። የእነሱ ኑሮ በቅርበት ለማየት እንዲያስችለን ማለት ነው። መቼስ እዚህ ቀረጻ ላይ ብዙ የአሚሾችን ፎቶግራፍ ወይም ቪዲዮ አይገባበትም። ምክንያቱም እንዳልኳቸው ቴክኖሎጂ ካለመውደዳቸው የተነሳ ፎቶግራፍ ሲነሱ ቪዲዮ ሲነሱ ደስተኞች አይደሉም። ስለዚህ የሰው መብት ስለሆነ በተቻለ መጠን የፈቀዱትን ብቻ ነው እንጂ ዝም ብሎ በየመንገዱ በየምናምኑ ብዙ ላለመቅረጽ ሞክራለሁ። አሁን ለምሳሌ ቡኪንግ ራሱ በጣም ይገርማል። አሁን እነሱ ጋር ቡክ ለማድረግ ሰውየውን ለማግኘት እንዳልኳችሁ ስልክ ቤታቸው አይገባም። ስለዚህ ስልካቸው የሚቀመጠው ውጪ ሩቆ ከግቢው በራፉ ላይ የግቢ አጥሩ እዛ ውጪ ነውና መልእክት እንኳን ከተተወ በነጋታው ሄዶ ያንን ስልኩን አንስቶ መልእክቱን ማዳመጥ ነው እንጂ ቤት ይዞ መግባት አይቻል ምናምን። አስደማሚ ናቸው እምላችሁ እኮ። ልብስ ማጠቢያ በእጅ ነው። ማድረቂያማ ይሄ ማሽን ማን ብሎ ነገር የለም። ደጅ ፀሐይ ላይ አጽድተው ነው። ነገር ግን በጣም ጤነኞች፣ በጣም ሰላማዊ፣ ሰው ላይ የማይደርሱ፣ በህዝቡ በጣም የተወደዱ ንጹህ አሚን እጅግ አስደናቂ ማህበረሰቦች ናቸው። ስለዚህ አሁን ባለው ትራፊክ ወደ 1 ሰዓት ተኩል ገደማ ይፈጃል። እንግዲህ ወደ አሚሾች ዘንድ ነው የምንሄደው። ከዛ በኋላ መንገዳቸው ምን ይመስላል፣ ጋሪዎቻቸው ምን ይመስላሉ። እነዚህ ሰዎች መኪና ስለማይጠቀሙ ብዙ ጋሪ ነው የምትመለከቱት። ከዛ ውጭ ደግሞ ግብርና መር ስለሆኑ ግብርናቸውን በይበልጥ በደንብ አሳያችኋለሁ። ለእኔ ግን በጣም ደስ የሚለኝ ልጅ እያለው አንድ ፊልም ነበር፣ በጣም ኢትዮጵያ ውስጥ ተወዳጅ የነበረ ስለ አሚሾች የተሰራ ዊትነስ የሚል ዊትነስ ፊልም በጣም በዘመኑ አነጋጋሪ የነበረ ነው እና የተሰራው አሚሾች መንደር አሁንም የሄድበት አካባቢ ነው እና ያ ፊልም የተሰራበትን አካባቢ ማሳያችኋለሁ። እጅግ በጣም ትወዱታላችሁ ብዬ አስባለሁ። ቢዩቲፉል ህዝብ፣ በጣም ጥሩ ህዝብ፣ ሰላማዊ ህዝብ፣ ሁሉን ወዳድ የሆኑ ራሳቸውን ችለው የሚኖሩ። ስለዚህ ከዚህ በላይ ሳላቆያችሁ ወደ አሚሾች ዘንድ ጉዟችንን ጀመር። ሌትስ ጎ። አሚሾች በጣም ለየት ያለ እይታ አላቸው። ገና ከመነሻው ከርቀት ራሱ ስትመለከቷቸው አሚሽ አካባቢ መኖራቸውን ታውቁታላችሁ። አንደኛ አለባበሳቸው ለየት ያለ ነው። ወንዶቹ ባርኔጣ ያደርጋሉ፣ ጺማቸውን አይቆረጡም። ሴቶቹም ደግሞ ረጃጅም ቀሚሶች ያደርጋሉ። ሰሜን አሜሪካ ላይ የማይታሰብ ነው። በዋናነት ግን የምትመለከቱት ምንድነው? ቴክኖሎጂ ህይወታቸውን እንዲመራው ራን እንዲያደርገው አይፈቅዱም። እነዚህ አሚሾች ማን ናቸው ብለን በመለከትበት ጊዜ በ16ኛው ክፍለ ዘመን ገደማ በስዊዘርላንድ አካባቢ የነበሩ በጀርመንም የነበሩ ናቸው እና እነዚህ ሰዎች በዛ ጊዜ በጣም ኮንሰርቫቲቭ ወግ አጥባቂ ክርስቲያኖች ነበሩ። ስለዚህ ምንድነው አንዱ የእምነታቸው ምንድነው? አንዳንድ ድርጊቶቻችን ብቻ ሳይሆን ኑሯችን ራሱ መለየት አለበት፣ ከአቨሬጅ ከሌላው ሰው የተለየ መሆን አለብን ብለው ያምናሉ። ይህንም ለማድረግ በአለባበሳቸው ለምሳሌ በጣም ከለርፉል የሆነ ልብሶች አይለብሱም። በእያንዳንዱ ነገራቸው ከሌላው የተለየ ሲምፕሊሲቲ አላቸው። ቴክኖሎጂን በተመለከተ ቴክኖሎጂ ህይወታችንን ራን ሊያደርገው አይገባም ወይም በሱ አይደለም ልንመራ የሚገባው ብለው ያምናሉ። እንዲያውም ከክርስቲያኒቲ ያርቀናል ብለው ያስባሉ። ለምሳሌ እዚያውን አሚሾች ቤታቸው ውስጥ ስልክ የለም፣ ቴሌቪዥን አይታሰብም፣ ማይክሮዌቭ የመሳሰሉት ነገሮችን ብታስቡት ምንም እነሱ ጋር የሚታሰብ አይደለም። እንደ ቀላል
ኬሚካል የምንወስደው እዚህ ሀገር ለምሳሌ ልብስ ማጠቢያ ማሽኑ ማድረቂያው ምናምኑ እነሱ ጋር የለም። እነሱ ቀጥታ ከፈጣሪያቸው ጋር ለቀርበቱ እንዲመቻቸው በሚል በጣም ሲምፕሊስቲክ ነው። ማታ ላይ ተሰብስበው ከቤተሰቦቻቸው ጋር ጸልየው ምን ብለው መብላት መኖር ምናምን እንጂ ቴሌቪዥን ልመልከት ኢንተርኔት ራን ላድርግ ምናምን የሚባል ነገር የለም። በጣም ሲምፕሊስቲክ የሆነ በጣም ቀለል ያለ ነገር ግን ንጹህ ህይወት ነው የሚኖሩት እነዚህ ሰዎች። እጅግ በጣም ጽዱ ናቸው። ህይወታቸው የተመሰረተው በአግሪካልቸር ወይም እርሻ ላይ በተመለከተ ነው። ታዲያ እዚህ አሜሪካ ምን አመጣቸው የምትሉ ከሆነ ያኔ እዛ ስዊዘርላንድ አካባቢ በሚኖርበት ጊዜ እዛ ስዊዝ ውስጥ በነበሩበት ጊዜ ከዛም ወጣ ብለው እዛ አካባቢ ያሉ አገሮች ላይ ይኖሩ ነበረ። ግን በጣም ፕሮሲኪዩት ይደረጉ ነበር። ማለትም ያሳድዷቸው ነበር፣ ይገሏቸው ነበር፣ ያሰቃጇቸው ነበር። ምክንያቱም እነዚህ ሰዎች በጣም ለሃይማኖታቸው ቀናኢ ከመሆናቸው የተነሳ ውትድርና ውስጥ ለምሳሌ አይገቡም። እኛ አንዋጋም ነው የሚሉት። ውጊያ ውስጥ የሉበትም። የመሳሰሉት ነገሮች ላይ አይካተቱም። በዚህ የተነሳ እናንተ ማናችሁ በሚል ይገደሉ ነበር፣ ያሰቃጇቸው ነበር። እንዲያውም አንዳንድ ጊዜ አፍሰው ጦርነት ላይ ከፊት ይልኳቸው ነበር እና ብዙ መከራ አሳልፈዋል። በዛ ጊዜ ይህ ሁሉ ችግራቸውን እያሳልፉ በነበረበት ጊዜ አንድ ኮሎኒ አሜሪካ የሚባል ኮሎኒ እንደተገኘ እንደተያዘ ዝናው በአውሮፓ ላይ ይሰማል። ስለዚህ በዛ ጊዜ ላይ ነው እንግዲህ ወደዚህ ወደ አሜሪካ ለመምጣት ማሰብ የጀመሩት ማለት ነው። አሜሪካ ሲባል ደግሞ የት ሲባል ፔንሲልቬኒያ ውስጥ ሚስተር ፔን የተባለ በዛ ሰዓት ላይ ይሄን አካባቢ ራን ያደርገው የነበረ ሰውዬ ፔን በጣም ፈታ ያለ ሰው ነው። ማለትም ለምሳሌ ሃይማኖት ላይ ጫና የማይፈጥር የሰዎችን ነፃነት የሚቀበል አይነት ሰው ነበር ይሄ ፔን የሚባለውና ስለዚህ የሚሻለው እዚህ ከምንሰቃይ እዚህ ከምንገደል ፕሮሲኪዩት ከምንደረግ በሁሉ ጫና ውስጥ ከምናደርግ ለምን ወደ አሜሪካ ሄደን የፔን ሀገር ላይ which is አሁን እዚህ የሚገኝበት ፔንሲልቬኒያ የሚባለው ክልል ወደዚህ በየተራ መምጣት ጀመሩ። በአሁን ሰዓት ላይ በዋናነት አሜሪካ ውስጥ በብዙ የሚገኙበት እዚህ ነው፣ ፔንሲልቬኒያ ማለት ነው። እዚህ ያለንበት አካባቢ ኤክስፔክት እንደሚደረገው እርሻው መቼስ ዝም ብሎ እየታረሰ መሬት እየተያዘ መቀጠል ይከብዳል። ድሮ ይቻል ነበር፣ አሁን ግን መሬትም እየጠበበ ነው። ስለዚህ በዚህ የተነሳ አሚሾች ምን ማድረግ ጀምረዋል? በካርፔንትሪ ወይንም በአናጺነት ስራዎች ይሰራሉ። ከዛ በተጓዳኝ የተለያዩ ስራዎችን በመስራት በዚሁ በአካባቢያቸው ህይወታቸውን ያስቀጥላሉ ማለት ነው። መቼስ እንደምናውቀው አሚሾች በጣም ህይወታቸው ከግብርና ጋር የተያያዘ ነው። ስለዚህ ያሳረፉ ሰዎችን ልጆቻችን ይዘን የመጣ ነው። በዛ ላይ ደግሞ እስቲ እንዴት እንደሚሆኑ ጠዋታቸው ምን ይመስላል የሚለውን መተን እናግዛቸው ስንል ያው እንግዲህ በዚህ በብርድ 11 ሰዓት በኢትዮጵያ ሰዓት አቆጣጠር ነዋሉ እያጻዳን ያለ ነው። በጣም ነው ግን የወደድኩት ከተፈጥሮ ጋር ያላቸው ይሄ ሰላማዊ ኑሮ በጣም ያስቀናል። እስቲ ደግሞ ሌሎች ነገሮችን የአሚሽ ህይወት ደግሞ የቀሩትን አሳያችኋለሁ። ተከተሉ።
ትሪኪ ነገራቸው ምንድነው? ትምህርት ቤት በተመለከተ ነው። ትምህርት ቤት ልጆቻቸው ከ8ኛ ክፍል በላይ አይማሩም። ትምህርት ቤታቸው ማለት ትምህርት ቤት አንዲት ክፍል ነች። እዛች ክፍል ውስጥ ከ1ኛ እስከ 8ኛ ክፍል ነው። 8ኛ ክፍል የተማሩ ሰዎች እነሱ ናቸው መልሰው የሚያስተምሯቸው ማንበብ፣ መጻፍ፣ ለቤት አርትሜቲክ። ከዛ ውጪ ግን ሊጠቅማቸው የሚችል ነገሮችን ሙያዎችን ያስተምሯቸዋል እዛች ክፍል ውስጥ ሆነው እስከ 8ኛ ክፍል ማለት ነው። ከዛ በኋላ ግን አሚሽ እንዳልነው በጣም ስትሪክት ስለሆነ ህይወቱ ሰው ማስገደድ አይፈልጉም። ስለዚህ ምንድነው የሚያደርጉት? ልጆች 8ኛ ክፍል ከጨረሱ በኋላ የጉልምስና ወቅታቸው ላይ ሲደርሱ ምን ይደረጋሉ? ይሄ ሀገር ቤት መፈንዳት እንደሚባለው አይነት የነፃ 1 ዓመት ይሰጣቸዋል። የ1 ዓመት ምን ማለት ነው? ሂዱና እስቲ ዓለምን ጎብኟት ወደ መጠመቅ ከመምጣታችሁ በፊት። ምክንያቱም የሚጠመቁት ከ16 ዓመት እስከ 24 ዓመት ገደማ ውስጥ የሚጠመቁት ባፕቲዝም ማለት ነው። ስለዚህ ወደ አሚሽነት ከመቀጠላቸው በፊት ምን ይባላሉ? ለ1 ዓመት የፍንዳታ ዘመን ይሰጣቸዋል። መጠጥ እንደፈለጉ መጣት ይችላሉ። በመኪና መሄድ ይችላሉ። ማምሸት ይችላሉ። ገርልፍሬንድ መያዝ ይችላሉ። ወይም ሴቶቹ ቦይፍሬንድ ይይዛሉ። በነፃነት ለ1 ዓመት በጣም ይጫጫሳሉ። በኋላ ላይ ከ1 ዓመት በኋላ ጥያቄ ይመጣል። ኦኬ ለ1 ዓመት ዓለምን አይታሃታል። ስለዚህ በአሚሽ መስመር ተጉዘህ ህይወትን ለመለወጥ ነው የምታስበው? በአሚሽ ነው መቀጠል የምትፈልገው ወይንስ ወደ ዓለም ሄደህ ከዓለም ጋር ተቀላቅለህ በዓለም ውስጥ ትኖራለህ ተብሎ ይጠየቃሉ። ለነሱ ከነሱ ውጭ ያለ ሰው ሙሉ እንግሊሽ ነው የሚሉት። ስለዚህ የእንግሊሾችን ላይፍ ነው የምትፈልገው ወይንስ የአሚሽን ተብሎ ይጠየቃል። አሁን እዚህ ጋር ካች አለው ማለት ወሳኝ ነገር አለች። አይ በአብዛኛዎቹ አብላጫዎቹ እኔ የአሚሽ ህይወት ይሻለኛል ያደግኩበት የምወደው ብለው በአሚሽነታቸው ይመርጣሉ። በሃይማኖታቸው ውስጥ ኑሯቸውን ይቀጥላሉ። አንዳንዶቹ ግን እምቢ ይነዋት ጥማኛለች፣ እዛ ሄዶ መኪና እንዲኖረኝ ይፈልጋለሁ፣ ኖርማል ላይፍ ነው የምፈልገው ብለው የሚያስቡት ልጆች ከሆኑ ግን ይችላሉ፣ ሙሉ ነፃነት አላቸው። ከዛ በኋላ ግን ከቤተሰቦቻቸው ጋር አብረው ቁጭ ብሎ መብላት ምናምን ይቆማል ማለት ነው። ተቆርጦ መጣል ይመጣል ማለት ነው። ስለዚህ ሪስክ አለው ያንን በሚወስኑበት ጊዜ። አሁን እዚህ ጋር እንደምንመለከተው ሰዎቹ እንቁላሉን ዝም ብለው አስቀምጠውልናል። ስለዚህ አሁን 4 ብር ይላል። ሁለቱን ከወሰድኩኝ ደግሞ 8 ሆኖ ማለት ነው። ስለዚህ አሁን በቃ መተማመን ነው አሚሾች ጋር ያለው። ስለዚህ ወሰድኩኝ። ስለዚህ አሁን ገንዘባቸውን እዚህ ከተላቸውና ይሄዳሉ። እነሱ በኋላ ላይ መተው ፒክ ያደርጋሉ ማለት ነው። ልክ እሱንም አድርገው ማለት ነው። እና ደግሞ እዚህ ደግሞ ወደዛ ደግሞ ያለውን በጣም ከተፈጥሮ ጋር ነው ብያቸዋለሁ። ተከተሉኝ። በቤተክርስቲያን ቸርች በማነጽ አያምኑም። በየ2 ሳምንቱ ኤቭሪ አዘር ዊኬንድ እያንዳንዱ ሰው ቤት ውስጥ ነው የሚሰበሰቡት። ዛሬ ሚስተር ገሌ ቤት ይሰበሰባሉ። በሁለተኛው ሳምንት ያለው እሁድ ደግሞ የሚቀጥለው ሌላኛው ሰው ቤት ይሰበሰባሉ ማለት ነው። በዛ እያደረጉ ህይወታቸውን ይመራሉ። እነዚህ ሰዎች ከመንግስት የሚሰጥ ጥቅማ ጥቅም ይሄ የዌልፌር የሚባል ነገር መንግስት የሚደጉመው ነገር በሙሉ ምንም አይቀበሉም። ኃጢአት ነው ለነሱ። ራሳችንን ችለን ነው መኖር ነው የሚሉት። ስለዚህ ቢታመሙ እንኳን ይሄ የሄልዝ ኢንሹራንስ የሚባል ነገር የላቸውም። በራሳቸው ገንዘብ አሰባስበው ከፍለው ራሳቸውን ነው የሚያሳክሙት። መጋባትን በተመለከተ አሬንጅ ማሬጅ አይደለም። ምክንያቱም ያን ያልኩት የ1 ዓመት የፍንዳታው ጊዜ ስለሚተያዩ ስለሚተዋወቁ የሚፈልጓቸውን እዛ ይመርጣሉ። ከዛ በኋላ ግን መፋታት አይፈቀድም። አሚሾች የሚያገቡት ደግሞ የራሳቸውን ሰዎች ነው እና እርስ በርስ ነው የሚጋቡት። አንዳንድ ጊዜ ጂኑ በጣም በመካከላቸው ያሉ እርስ በርስ ብቻ ስለሚጋቡ ፑል በጣም አነስተኛ ስለሆነ
አንዳንዴ ለከፍተኛ በሽታዎችም የሚጋለጡበት ሁኔታ አለ። ህይወታቸው ግን በጣም ሲምፕል ነው። ሌሊት ተነስቶ ላሞቻቸውን አልበው ከዛ በኋላ እርሻቸውን አድርገው በቃ እውነት ለመናገር አገር ቤት የምንመኘው አይነት ህይወት፣ ደስ የሚል ህይወት ይኖራሉ። ምርታማነታቸው በጣም ከፍተኛ ነው። ነገር ግን እዚህ ሰሜን አሜሪካ ላይ ሆኖ ልጅን ከ8ኛ ክፍል በላይ አለማስተማር ቀላል ደግሞ አይደለም። እዚህ ሀገር በጣም ቻሌንጅ ተደርጎ ነበር። የልጆች መብት ነው። ስለዚህ ልጆች እስከ 12ኛ ክፍል ወይም ከዛ ላይ መማር መቻል አለበት ተብሎ በየፍርድ ቤቱ ይቀርቡ ነበረ። እስከ ሱፕሪም ኮርት የቀረበ ኬዝ አላቸው። ግን የሃይማኖት ነፃነት ነው በሚል ነው ያሸነፉት። ስለዚህ በዚህ ቴክኖሎጂው ሆሊውዱ ምኑ ያበደበት አሜሪካ ላይ እነዚህ ሰዎች የራሳቸውን ንጹህ የሆነ ህይወታቸውን እየኖሩ ያሉት በጣም ሰላማዊ ናቸው። እንዳልኩት የኤሌክትሪክን በተመለከተ አንዳንዶቹ ማለት አሚሽ ሁሉም አንድ ወጥ አይደለም። የተወሰኑት እስከ ተወሰነ ድረስ ቴክኖሎጂ የሚቀበሉ አሉ። ለምሳሌ የሶላር ፓናል የሚጠቀሙ አሉ። በአብዛኛው ግን አይጠቀሙም። ዋናነቱ ግን ምንድነው? ሁሉም የሚስማሙበት ከዋናው ግን ኤሌክትሪክ ግሪድ ላይን ከዋናው ኤሌክትሪክ መስመር ላይ ግን ወደ ቤታቸው የሚገባ ነገር የለም። ከግሪድ መስመሩ ላይ ማገናኘት ራሳቸውን አይችሉም። እና እንዳልኩት ኢንተርኔት የለም፣ ቴሌቪዥን የለም፣ ምን የለም። አንዳንድ ጊዜ የገስት ሃውሶች አሏቸው የሚያከራዩት። እንደውም ባለፈው እዛ ቤት ተከራይተን ዊኬንድ እዛ ነበር ያሳለፍነው የነበረውና በጣም ይገርማል። ሲምፕሊስቲክ የሆነ ላይፍ ነው የሚኖሩት። እጅጉ ውብ የሆነ ነው። ጉዟቸው በሙሉ በጋሪ ነው። መኪና መግዛት አይፈቀድላቸውም። ግዴታ ሆኖ ከታመሙ ለምሳሌ በመኪና ወደ ሆስፒታል ምናምን ሊወሰዱ ይችላሉ። ግን እነሱ መንዳት አይችሉም። መኪና ኦን ማድረግ አይችሉም። እና አንዳንድ ጊዜ ወደ ቀብራቸው ሲሄዱ ምናምን ማመን የሚያቅታችሁ እዚህ ጋር ያስታወስኩት እዚህ ላንካስተር አንድ ዩሮፊንስ የሚባል ፋርማሲውቲካል አለና እዛ ሰራ ነበር። እና የሚገርመው በዚህ መንገድ የጆብ ኢንተርቪው ወይም የስራ ቃለ መጠየቅ ነበረኝና ለመቀጠር ስመጣ በሰዓት የነበረው ጣውት ግን እንደውም ጊዜ ሰጥቻለሁ። ለካስ አሚሾች ቀብር ይሁን ምናምን ነገር ነበራቸው። ጠባብነሽ መንገዱ ላይ በትንሹ 100-200 ይሆናል ጋሪው ተሰልፎ እና በቃ አይጣልባችሁ ከኋላ ከደረሳችሁ። ምክንያቱም እነሱ ቀስ እያሉ ነው የሚሄዱት ጋሪዎቹ። እነሱን እየተከተሉ መሄድ ደርቦ ማለፍ አይቻል። ምክንያቱም ጫፉ ራሱ አይታያቸውም። እና አስታውሳለሁ እዛ የስራ ኢንተርቪው ላይ አርፍጄ ነበር የደረስኩትና እዛ ኢንተርቪው ላይ የሚያደርገው ሰው ያም ሶሪ የአሚሾች እንደዚህ ተሰልፈው እየሄዱ ነበርና ምስል ያው ደግነቱ እዚህ አካባቢ ሁሉም ሰው ስለሚያውቃቸው ሁሉም ሰው አንደርስታንድ የሚያደርግበት ጉዳይ ነው። እና በጋሪ አንዳንድ ጊዜ ሲሄዱ የሚገርማችሁ 200-300 ጋሪ ተሰልፈው ይሄዳሉ። እንግዲህ ከኋላ መሆን አይጣል የሚባለው ነው ማለት ነው። በአጠቃላይ ግን ሰው ላይ የማይደርሱ በጣም ሰላማዊ የሆኑ ከተፈጥሮ ጋር በስምምነት የሚኖሩ ተፈጥሮን አቢዩዝ የማያደርጉ ቲክታኩ፣ ዩቲዩቡ፣ ኢንተርኔቱ፣ ኬብል ኒውስ ምናምን የሚባል ነገር ዲስትራክት የማያደርጋቸው ወይም የማያበጣብጣቸው በሰላም ህይወታቸው የሚኖሩ ህዝቦች ናቸው። አስደማሚ ህዝብ ነው በእጅጉ። ስለዚህ ደግሞ እስቲ አሚሾች አካባቢ ጋር ምን ይመስላል? መኖሪያ ሰፈራቸው እንዴት ነው? ከአየር ለምሳሌ እርሻቸው ምን ይመስላል? የመሳሰሉ ነገር እስቲ አሁን ደግሞ ድሮኔን አስነሳና በድሮን የቀራረጽኩኝ ደግሞ አሳያችኋለሁ።